በባለፈው ክፍል አቡን ይዤ እየሮጥን ከግቢ ወጣን። ወደ ተባልንበት ቦታ ሮጥን፣ መሄድ ጀመርን። የማይደርስ የለም፣ እንደምንም ደረስን። ስናይ ቢኪ ብለን ነበር ያቋረጥነው። ሀይ ስኩል ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ፊደል ክፍል 19። ስናይ ቢኪ በእጁ ላይ ብዙ ነገር ተደርድሮ ግሉኮስ ተሰክቶለት ምናምን የሚያስጠላ የሆስፒታል ድባብ ባለ መልኩ ተኝቷል። ሙሉ ቤቱን በአይኔ እየተመለከትኩኝ ከተመለከትኩ በኋላ ልወድቅ ስንገዳገድ ከቢኪ ጋር የነበረው አንድ ሰውዬና ጆሪ አተረፉኝ። ደጋግፈው ወንበር ላይ አስቀመጡኝ። ያቤጽ ምንም ማለት ፈርቶ መሰለኝ ጥጉን ይዞ ያየናል። እኔም ሆንኩ እናቴ ሆስፒታል የሚባል ደርሰን ስለማናቅ እንደዚህ አይነት ሁኔታዎች የማውቃቸው ፊልም ላይ ብቻ ስለሆነ በጣም ደንግጫለሁ። ብንን አልኩኝ። በድን ሁኜ ነበር። ለደቂቃዎች አበለሰብ ማለት አንቺ ነሽ ብሎ በትኩረት ተመለከተኝ። በሰዓቱ ቃላት ለእኔ በጣም ውድ ሆኖብኛል እና ማውራት ሲከብደኝ ጆሪ ቀደም ብላ አዎ እሷ ነች አለችው። ያንቺን ስም በተደጋጋሚ ሲጠራ ነበር። የቤዝ መታመሙን ለመደበቅ ሲሞክር ነበር፣ ግን አንቺ በጣም ታስፈልጊዋለሽ፣ ለዛ ነው ያስጠራሁሽ አለኝ። ምን ሆኖ ነው? ምንድነው የተፈጠረው? አልኳቸው ድምፄን ኮሰስ አድርጌ። ለኔ ሳይመልስልኝ ሶስቱም በየተራ እርስ በራሳቸው ተያዩ። እኔ ደግሞ እንደዚህ አይነት ነገር እፈራለሁ። ሰው ጥያቄ ጠይቄው ከኔ ይልቅ እይታውን ሌላ ሰው ላይ ካደረገ ወይ የሆነ ችግር ተፈጥሯል ወይ ደግሞ ለመዋሸት እያቀዱ ነው ብዬ አምናለሁኝ። ለመጠየቅ ደጋግሜ አላሰብኩም። ወዲያውኑ ለምንድነው የማትነግሩኝ? ምንድነው የተፈጠረው? ንገሩኝ ብዬ ጮኩኝ። ቀላል ነገር ነው፣ የሚያስጨንቅ ነገር የለም አለኝ ሰውየው ቀደም ብሎ። ታዲያ ደህና ከሆነ ለምን አያወራኝም? ለምን ዝም አለ አልኩት። ጭንቅላቴ ሊፈነዳ ደርሷል። ከጭንቀቴ ብዛት እባክሽ ተረጋጊ፣ የእንቅልፍ መድኃኒት ስለወሰደ ነው፣ ትንሽ ሰዓታት ቆይቶ ይነቃል ብሎ ሊያረጋጋኝ ሲጠጋኝ ወደ ኋላ እየሸሸው ያቤት ሲጀመር ይህ ሰውዬ ማን ነው? ከዚህ በፊት አይተነው የማናውቀው ሰው ቢኪ ጋር ምን ያደርጋል ብዬ ተኮሳተርኩበት። አበለሰብ እረ እረፊ እንጂ ወደ ሰውየው እየዞረ ይቅርታ ዶክተር ስለተጨናነቀች ነው ብሎ ጥፋቴን ለመሸፈን ሞከረ። ዶክተር ነው እሱ፣ ታዲያ ለምን አክሞ አያስነሳውም? የዶክተር ማቴሪያል ለምን አልያዘም? እያልኩኝ የህፃን ጥያቄ እየጠየቅኩ ነበር። የግል ዶክተር ነው። ተረጋጊ አበለሰብ አለኝ። አይ ሀብታም፣ እኛ የግል ሽንት ቤት የለንም። በሰዓቱ ጭንቀት ላይ ስለነበርኩኝ ይህን ነገር አላሰብኩትም ነበር። ካለፈ በኋላ ነው ትዝ እያለኝ እየሳቅኩ የነበረው። በሰዓቱ እንደምንም አረጋጉኝ። ተቀምጬ እስኪነቃ መጠበቅ ጀመርኩኝ። ዶክተሩ እንዳለው በትንሽ ሰዓት ውስጥ አልነቃም። በዛ ሌሊት እየሮጥን የመጣን እስከ ቀትር 7 ሰዓት የቢኪን ድምጽ መስማት አልቻልኩኝም። አንዴ አለቅሳለሁ፣ አንዴ እነሳለሁ፣ አንዴ ስቀመጥ፣ ብቻ ሰከንድ፣ ደቂቃ፣ ሰዓታትን እያፈራረቁ 9 ሰዓት አካባቢ ሆነ። 10 ጊዜ አፍንጫው ስር እየተለጠፍኩኝ እስትንፋሱን ድምጽ ስሰማ እቆየሁኝ። ሲጨንቀኝ የምጸልየው ጸሎት ደጋግሜ እየጸለይኩ ነበር። በስተመጨረሻ የአይኑ ሽፋሽፍት መርገብገብ ጀመሩ። ቢኪ ብዬ እላዩ ላይ ልጥፍ አልኩኝ። ሙሉ ሰውነቱ እየደባበስኩኝ በህይወት መኖሩን አረጋገጥኩኝ። ላለማመን እንጂ ያጣሁት ሁላ መስሎኝ ነበር። ያቃስታል አቡ የተቆራረጠ ጥያቄ አሰምቶ መልሶ ያማል እያለ ፊደልን በቅጡ ሳይጨርስ አይኑን ከድን አደረገው። በፈጣሪ ስም ለ4 ሰከንድ አይኑን ጨፍኖ ቢቆይ በዛ ሰከንድ አይኑን ጨፍኖ የሚቀር መስሎኝ ነበር። ምን ላደርግ እንደምችል ራሱ አላቅም። ብዙ ነገር ከማሰቤና ከመናገር ቀድሞ መለስ በዝምታ አይኑን ገለጠ። አቡ አለኝ። ሙቼ ተነስቼ ቃላትን እየሰማሁ ነው የመሰለኝ ማለት እችላለሁ። 2 ፊደላት አረጋግቶ ከድንጋጤ ብዛት ግን መናገር መንቀጥቀጥ
ከብዶኝ ነበረ። የሰማያዊት እናቴን ስም እየጠራው ደጋግሜ አማትቤ ራሴን አረጋጋሁኝ። ወደ ራሴ ስመለስ ቀር ባልኩኝና እጆቹን አጥብቄ ያዤ ቢኪ የኔ አባት፣ እኔ አንተን አጥቼ መኖር አልችልም። የኔ አባት እንዴትስ እችላለሁ? ጸጉሩን እየነካካሁኝ እጆቹን እየሳምኩኝ፣ አንተ ለኔ ፍቅርን ያስተማርከኝ ሰው፣ መውደድን ያስተማርከኝ፣ ያበረታታኝ፣ ጽኑ ሴት ያደረከኝ፣ ነገሮች በተግባር እያሳየ ሁሉን ነገር እንድኖር ያደረከኝ፣ የድሮዬም የአሁንም የወደፊት በስሜታዊነት ሳላስበው በጣም ብዙ ከኔ ይወጣሉ የማይባሉ ከየት እንዳመጣዋቸው የማላቃቸው የፍቅር ቃላት ስለፈልፍ ነበርኩኝ። እውነት ለመናገር ብዙ እንዳወራው የገባኝ ራሱ ንግግሬን ስጨርስ ሳያቸው ሶስቱም ከንፈራቸውን ለጥጠው እየሳቁ በፈገግታ ተመለከትኳቸው። የኔ እናት እንደዚህ የሚያምር ንግግር ካንቺ መስማት ለኔ ፈውስ ነው እኮ ብሎ አጥብቆ ያዘኝ። እጆችን ሳመ፣ አንገቱን እየደባበሰ የቢኪ የግል ዶክተር ተብዬው ሰውዬ ብዙ አታውሩትኝ፣ ለቁስሉ ጥሩ አይደለም ብሎን በነጻነት እንድናወራ ጥሎን ወጣ። 4 እብድና የፍቅር ሰዎች አንድ የተዘጋ ክፍል ውስጥ ተገጣጥመን ምን ለማውራት እንደሚቻል አልገባንም። ወንበሩን አስቀመጥን፣ መፋጠን ጀመርን። ለወሬ የሚያስጀምር ብዬ የቢኪ የዚህን ያክል ቅርብ ሰው ከሆንክ እንዴት አላወክም? ቆይ አንድም ቀን አይቼክ አላቅም። የት ነበር የምትማረው አልኩት። ያቤጽን አይኑን እያየሁኝ በጥያቄ ፊት አየሁትኝ። እኔ ግን በደንብ ነው የማቅሽ፣ ካንቺ ቀድሞ ነው ፍቅርሽንም ያወኩትኝ። ፈገግ እያለ እኔ የተማርኩት እዚህ አይደለም፣ የምኖረውም እዚህ አዲስ አበባ አልነበረም ብሎ በስማም ብቻ የማቀውን የሀብታም ትምህርት ቤት ስም ጠራልኝ። ጀሪም እንደምታቅ ብላ ቆይ ግን ለምንድን ነው እነ አቡ ትምህርት ቤት የገባው አለችው። ቢኪ ብዙ እንዳያወራ ስላልተፈቀደለት ያቤጽ ከራሱ በላይ እንደሚያውቀው ሰው በኮንፊደንስ ተሞልቶ ነገሩን ከአስተምሮት ጋር ያለውን ነገር ለመናገር ጀመረ። ከአስተማሪ ጋር እየተጣላ ትምህርት እያስደገሙት በጣም ሲቸገር 9ኛ ክፍልን ብቻ እዛ ተምሮ ይመለሳል ብለው የመንግስት ትምህርት ቤት ቢያስገቡት የበለጠ ረባሽ 1 አመት ደግሞ በሰከንድ ግን ቀየረ። እድሜ ላንቺ ማለት አንቺ ጀሪ ቀደም ብላ ትምህርት በገባ በሳምንቱ ጠብ አደረገችው። ተቃራኒ ባህር ስላላቸው አብረው እሱ ግንፍል ሲል አቡ እያበረደችው፣ እሱ ሊጣላ ሲል ፍቅር እየሰጠችው ተንከባክባ በዛ እንዲቀጥል አድርጋዋለች። እንደዛ ተማሪ ያደረገችው ጫማ አላደርግም የሚል በሽተኛ ልጅ ጠብ አደረገችው ብሎ ትንሽ ማጋነን የበዛበትኝ ክሽን ያለ ቆንጆ ንግግር አደረገ። አንዳችንን እየተጠያየቅን ስንቀመጥ ስንስቅ እዛው አመሸን። ሁላችንም ወደ ግቢ የመመለስ እቅድ የለንም። ድንገት ቁጭ ብለን ስናወራ ነበር። በመሀል እናቴ ደወለች። ብትሰማ ለአለምዬ እንደምትነግራትና እንደምትጨነቅ ስላወኩኝ ዝም እንድሉ ነግሬ ስልኩን አነሳሁኝ። አቡዬ ሳትደውይልኝ ዋልሽ እኮ እናቴ፣ ተጨንቄ ነውና የደወልኩልሽ አለችኝ። የኔ ዋህ እናት። ድምፄን እያለሰለስኩኝ ቀስ ብዬ እናቴ ጧት እደውልልሻለሁ፣ አሁን እያጠናን ነው፣ እሺ ደህና ደሪ፣ እወድሻለሁ አልኳት። እኔን ለማመን አታመነታም። እሺ እሺማ ብላ ስልኩን ዘጋችው። ወዲያውኑ ስልኩን ከመዝጋቴ አንድ ጥያቄ አለኝ እኔ አለች ጀሪ። ምንድነው? ተረጋጊ እንጂ ቀስ ብለሽ አውሪ አልኳት መልሼ። በመጀመሪያ 4ታችንም በአንድ ቀን ነው የምንጋባው። ጥያቄው ግን መች ነው የምንጋባው? ሁላችሁም ተናገሩ። እኔ ከ4 አመት በኋላ ጥር 21 ላይ አለች ፍልቅልቅ እያለች። ደስታዋ ፊቷ ላይ ይነበባል። እስካሁን በዝምታ የቆየው ቢኪ እኔ የምመኘው ግን ሲል በሩ ብርግድ አለ። ያቤዝ የጀሪን እጅ ለቀቀ። ብድርግ አለን። አቡ አለ
አባ አለብኪ ወክ ነበር ያልኩትኝ ይላል። ታዲያስ ቤተሰብ በቀጣይ ፓርት